በህይወትህ ተስፋ ልትቆርጥ ከጫፍ ስትደርስ ይሄንን ታሪክ አዳምጥ። አንድ ቁራ ነበር ራሱን የሚጠላ። ራሱን ከሌሎች ጋር አወዳድሮ መኖሩን ጠልቶታል። ጥቁር ነኝ፣ በዛ ላይ ማንም አይወደኝም እያለ ሁሌም በራሱ ተፈጥሮ ያዝናል። አንድ ጠቢብ የቁራውን መከፋትና ማዘን አይቶ ምን እንደሆነ ይጠይቀዋል። የምኖረው ህይወት እጣ ፋንታዬ ነው የሚያስከፋኝ። ቀለሜ ጥቁር ነው። ማን ነው ጥቁርን የሚወድ? እንደ ሌሎቹ እንስሳት እቤቱ ወስዶ የሚያላምደኝ የለም። መልኬን ይጠየፉታል። ማንም ምግብ አይሰጠኝም። የሰዎች ቆሻሻ መጣያ ውስጥ ነው ምግቤን ፍለጋ የምንከራተተው። ፈጣሪ ጥቁር ቁራ አድርጎ ፈጥሮኛል፣ ስለዚህ ህይወቴን ጠልቻታለሁ ይለዋል። ጠቢቡ መለሰ፣ ሌላ ፍጥረት የመሆን እድል ቢሰጥህ ማንን ትሆን ነበር? እኔ ያንን ፍጥረት አደርግሃለሁ ይለዋል። ቁራው በአንድ ጊዜ ስሜቱ ተቀየረ። በጉጉት መለሰ፣ ሌላ እድል ከሰጠኸኝማ ዳክዬ ነበር መሆነው። ነጭ ዳክዬ፣ የሚያምር የሰላም ምልክት ይለዋል። እሺ ዳክዬ አደርግሃለሁ፣ ነገር ግን ያንን ከማድረጌ በፊት ዳክዬውን ሂደህ እንድታወራው እፈልጋለሁ ይለዋል ጠቢቡ። ቁራውም ዳክዬውን አገኘው። ልክ እንደተገናኙ እንዲህ አለው፣ ዋው ምን አይነት ቀለም፣ ምን አይነት ውበት ነው ፈጣሪ የሰጠህ። በህይወትህ በጣም ደስተኛ እንደሆንክ እርግጠኛ ነኝ ሲል ዳክዬው መለሰ። ማን ነው ደስተኛ ነው ያለህ አለው። ቁራው ደነገጠ። አይደለህም እንዴ? በፍጹም እኔ በጭራሽ ተደስቼ አላውቅም። ለምንድነው ደስተኛ ያልሆንኩ? እንደዚህ ውብ ሆነ ተፈጥረህ እዩ እስኪ ንጣትህን አለው። ዳክዬው እየተከዘ መለሰ፣ ቀለሜ ነው ደስተኛ ያላረገኝ፣ ማንም አይፈልገኝም አለው። ቁራው የሰማውን ማመን አልቻለም። አንተ ደስተኛ ካልሆንክማ ጉድ ነው አለ። ሁለቱም ተያይዘው ወደ ጠቢቡ ሄዱ። ከዚያም ዳክዬው ለጠቢቡ እኔ እኮ ዳክዬ መሆን አልፈልግም፣ ለኔም አንድ እድል ብትሰጠኝ ብሎ ጠየቀ። ጠቢቡ መለሰ፣ ታዲያ ምን መሆን ነው የምትፈልገው ሲል ዳክዬው እኔ ፓሮት ነው መሆን የምፈልገው። ቀለሙ ደስ ይለኛል፣ እቀናበታለሁ። አረንጓዴ መሆኑ ከዛፎች ጋር መመሳሰሉ በጣም ያስደስተኛል። ሰዎች ፓሮት ከመውደዳቸው የተነሳ ቤታቸው ወስደው ይንከባከቡታል፣ በፍቅር ያኖሩታል። እሱን ነው መሆን የምፈልገው አለ ዳክዬ። ጠቢቡ ሰው አደርግሃለሁ፣ ምን ችግር አለው? ከዛ በፊት ግን ሂድና ፓሮትን አውራው፣ ከዚያ ተመልሰህና። ቁራውና ዳክዬው ተያይዘው ወደ ፓሮት ጋር ሄዱ። ፓሮቱ ዛፍ ላይ ቁጭ ብሎ ሲያዩት ዋው ምን አይነት ውበት ነው! እዩት እስኪ የላባዎቹ ልስላሴ። ሰዎች ይወዱሃል፣ ቤታቸው ወስደው ያኖሩሃል። እርግጠኛ ነኝ በሕይወትህ ደስተኛ ነህ አለ ዳክዬ። ፓሮት መለሰ፣ ማን ነው ደስተኛ ነው ያለህ አለ ተክዞ። አንተም ደስተኛ አይደለህም እንዴ አለ ዳክዬ። እኔ በፍጹም ተደስቼ አላውቅም። ቀለሜ ነው እስኪ አረንጓዴ ነው። አረንጓዴ ምኑ ያምራል! ዛፉ፣ ቅጠሉ፣ ሳሩ ሁሉ አረንጓዴ ነው። እኔ በሕይወቴ በጭራሽ ደስተኛ አይደለሁም አለ። ሦስቱም ተያይዘው ወደ ጠቢቡ ተመለሱ። ከዚያም ፓሮት በተራው እንዲህ አለ፣ ለእነሱ የሰጣቸውን እድል ለእኔም ስጠኝና ፒኮክ አድርገኝ አለው። ምን ችግር አለው? አደርግሃለሁ፣ ግን ፒኮክን አንድ አናግረውና ተመለስ አለ ጠቢቡ። ሦስቱም በአንድ ላይ ሆነው ፒኮክን አገኙ። ፓሮት እንዲህ አለ፣ እዩት እስኪ የላባዎቹ ውበት፣ የሰውነቱ ህብረ ቀለማት። ሰዎች አንተን ሲያዩ ስልካቸውን አውጥተው ፎቶ ያነሱሃል። አንተን ለማየት ብዙ ርቀት ተጉዘው ወደ አንተ ይመጣሉ። ፈጣሪ ውብ አድርጎ ነው የፈጠረ። ከማንም በላይ ደስተኛ እንደምትሆን እርግጠኛ ነኝ አለ። ፒኮክ ግን መለሰ፣ እኔ በጭራሽ ደስተኛ አይደለሁም። እስኪ አንድ የጸጥ በሉ፣ የሆነ ድምፅ አይሰማችሁም አላቸው። አዎ ይሰማናል። ምንድን ነው አሉ ሦስቱም ጓጉተው። አሁን የምትሰሙት ድምፅ የሰው ኮቴ ነው፣ አዳኝ ነው። እኔን ገሎ ላባይን ገፎ ለሰዎች ይሸጠዋል። ሰዎች በእኛ ላባ ያጌጣሉ፣ ቤታቸውን ያሳምራሉ። ታዲያ ይሄ ሕይወት ነው? እንዴት እኔን መሆን ትመኛላችሁ አላቸው። ሦስቱም ደርቀው ቀሩ። ሁሉም እንስሳት ሐዘንተኛ ነው። ውጩ ያማረ ውስጡ ግን ባዶ። ታዲያ አንተ ደስተኛ ካልሆንክ የትኛው እንስሳት ነው ደስተኛ? ፒኮክ መለሰ፣ አንተ ነህ ደስተኛ እንስሳት፣ አንተ ነህ ደስተኛ ፍጥረት አለ ወደ ቁራው እየጠቆመ። ቁራው አላመንም። ማን? እኔ ነኝ ደስተኛ አለ። አዎ አንተ ነህ። ፒኮክ ጠየቀ፣ የቁራ አሩፍቶ የቁራ ጥብስ ሲባል ሰምተህ ታውቃለህ አለው። አይ አላውቅም አለ። ፒኮክ መልሶ ጠየቀ፣ የቁራ ላባውን፣ ስጋውን ወይ ደግሞ ቆዳውን ፈልጎ ሊያድነው የሚመጣ ሰው አለ ብሎ ጠየቀ። አይ የለም ብሎ መለሰ በድጋሚ። አየህ ታዲያ ማን ነው የተሻለ ሕይወት ያለው? ዓለም ላይ ደስተኛ ወፍ አለ ከተባለ እኔ ወይስ አንተ? አንተ እኮ ነህ ደስተኛ። እኛ እኮ ነገ ጧት መነሳታችንን እንኳን እርግጠኛ አይደለንም። አላስተዋልክም እንጂ ካንተ በላይ ደስተኛ የለም።
ይህንን ተናግሮ ሳይጨርስ አንድ የጥይት ድምፅ ተሰማ። ፒኮኩ ፊታቸው ተዘርግቶ ወደቀ። ማንም ሁን የትም ከማንም ተወለድ፣ መልክህ ቁመናህ ምንም ይሁን ግን ራስህን ከማንም ጋር እንዳታወዳደር። ፈጣሪ አንተን የመሰለ ሌላ ማንንም አልፈጠረም። በቃ ይህንን እመን።